ሳምንቱን በታሪክ ስናዘጋጅ ከሚገጥሙን አንኳር ጉዳዮች መካከል በተለይ ትልልቅ ስራ የሰሩ ኢትዮጵያውያን የተወለዱበት ዓመተ ምህረት በትክክል አለመገለጽና አንዳንድ ጊዜም በተዛባ መልኩ ሲገለጽ የሚስተዋልበት ብዙ ነው። ጭራሹኑ ደግሞ የትውልድ ቦታቸውና ዓመተ ምህረታቸው በተጨባጭ የማይገኝ የበዛ ስራ የሰሩ በርካቶች ናቸው። ከነዚህ መካከል አንዱ ስለ ወጋየሁ ንጋቱ ስንፈልግ የበዛ መምታታቶችን አግኝተናል። ይሁን እንጂ ወጋየሁ ንጋቱ በዚህ ሳምንት መወለዱን የሚገልጹ ማስረጃዎች በመኖራቸው እነሆ ለዛሬው ሳምንቱን በታሪክ ይህንን ተዋናይና ከያኒ ወጋየሁ ንጋቱን ልንዘክር ተነሳን። ወጋየሁ ንጋቱ ባለ ትልቅ ተሰጥኦ መሆኑን ለማስረዳት ብዙ መተንተን አያስፈልገውም። ይህም በመድረክና በሬዲዮ ከተጫወታቸው ድራማዎች መረዳት ይቻላል። በሚጫወትበት ቲያትሮች ሁሉ የእውነተኛ ዓለም ቁልጭ አድርጎ የሚያሳይ ምርጥ ተዋናይ ነው። እርግጥ ነው ስለ ወጋየሁ ስናስብ በነጋሽ ገብረ ማርያም ድል አጥቢያ፣ የአዛውንቱ ክበብ፣ መንግስቱ ለማ፣ ጸረ ኮሎኒያሊስት፣ በጸጋዬ ገብረ መድኅን እናት ዓለም ቀኑ፣ እንዲሁም ጴጥሮስ ያችን ሰዓት በመላኩ አሻግሬ፣ አንድ ጡት በማሞ ውድነህ፣ አሉላ አባ ነጋ፣ በተስፋዬ ገሰሰ፣ ፍርዱን ለእናንተ ወዘተ ተቆጥሮ የማያልቁ ቲያትሮችን በመጫወትም ይታወቃል። ወጋየሁ ንጋቱ እንዴት የተዋጣለት ተዋናይ ሊሆን እንደቻለ ዜና ቱሪዝም በአንድ ወቅት ለቀረበለት ጥያቄ ሲመልስ የስቴጅ አይኔን የከፈተው ተስፋዬ ገሰሰ ነበረ፣ የድራማ መምህሬ፣ የተውኔት አባቴ ነው ሲልም መልሷል። ዘነበ አብርሃ የመድረኩ ኮከብ በተሰኘ ርዕስ ስለ ወጋየሁ ንጋቱ ጽፍ ለመጀመሪያ ጊዜ ያየሁት እናም ቀልቤን የወሰደው የታዋቂው ባለቅኔ ጸጋዬ ገብረ መድኅን ጴጥሮስ ያችን ሰዓት ቲያትርን ሲሰራ ነው። ወጣትነቱም አይሎብኝ መሰለኝ እንባይ መግታት ተሳነኝ ደግነቱ፣ አዳራሹን የሞላው ታዳሚ ሁሉ ይነፋረቃል በማለት ወጋየሁ በአቡነ ጴጥሮስ ተመስሎ ሲጫወት የፈጠረበትን ስሜት ይገልጻል። በመሰረቱ ወጋየሁ በገጸ ባህሪ መረጣ እምብዛም የሚጨነቅ አልነበረም። አልታየ ወርቅ ዘለቀ ባዘጋጀው የሕፃናት ቲያትር አንዳንድ ተዋናያን የልጆችን ነገር በመናቃቸው ችግር እንደገጠማት ይገልጻ በጣም የምታውቀው ወጋየሁ ንጋቱ ግን ከትልልቆቹ ይልቅ የትንንሾቹን እንደሚከብድና እርሱም በዚህ ተውኔት ለመካፈል ዝግጁ መሆኑን እንደገለጸላት በኢትዮጵያ ሄራልድ የባህል መድረክ ላይ ተናግራለች። በጣም የሚገርመው ከመድረክ ውጪ ሳየው ጭብጥ ይልብኛል፣ አንዳንድ ጊዜም ኮፍ ያለች ዶሮ መስሎ የሚታየኝ ጊዜ አለ። በዚያ መድረክ ላይ ግን ሲያስፈልገው እንደ መኳንን ተንጎማለው ወይም እንደኔ ቢጤ ሆኖ ሲተውን ግርምትን ይፈጥራል ሲል የሰማሁት አንድ ታዳሚ የተናገረው ምን ጊዜም ትዝ ይለኛል ብላም ተናግራለች። ዛሬ ለሰው በተሰራው ሰው በነበረ የሚታወስ ሆኗል። ከኛ ጋር በህይወት በነበረበት ጊዜ ግን የግሉ ተሰጥኦ ሆነ ዕውቀትን ለማቀበልም ለመስጠትም ዝግጁ የነበረ ነው ይላሉ ባልደረቦቹም። በ1967 በ1969 በ1970 ብሔራዊ ቲያትር በሰጠው የትወና ስልጠና አስተማሪ በመሆን የሚጠበቅበትን አስተዋጽኦም አበርክቷል። ከተማሪዎቹ መካከል እነ ሲራክ ታደሰ፣ ዓለም ፀሐይ በቀለ፣ ዓለም ፀሐይ ወዳጆ፣ ተክሌ ደስታ፣ መዓዛ ብሩ፣ አይን ዓለም ተስፋዬ፣ ኃይሌ ብሩና ሌሎችም ይገኙበታል። ለብሔራዊ ቲያትር የሰጠው አገልግሎት በዚህ የሚያበቃም አይደለም። ሲጫወት አይተው የመረጡት የሥራ ጓደኞቹ ብቻ ሳይሆን በምንጊዜውም እሺ ባይነቱ የሚጠቀሙና ጠይቀውም ለመረዳት የሚፈልጉት ሁሉ ነበሩ። ኃይሉ ጸጋዬ በጥር ወር 1979 ዓ.ም ስለ ተስፋዬ ሳህሉ በየካቲት መጽሔት ላይ ሲጽፍ ካነጋገራቸው ሰዎች መካከል አንዱ ወጋየሁ ንጋቱን ነበረ። አንጋፋው ከያኒ ወጋየሁ ንጋቱ በሕይወት ዘመን በመድረክ 30፣ በቴሌቪዥን ደግሞ 18፣ በሬዲዮ 46፣ ጠቅላላ ወደ 94 ቲያትሮችን ተጫውቷል። በተለይ ደግሞ ዶክተር ሐዲስ ዓለማየሁ የጻፉት ፍቅር እስከ መቃብር በሚያስደምም ሁኔታ ነፍስ ዘርቶ የተረከም ከያኒ ነው። በተለይ በዚህ መጽሐፍ ትረካ ወቅት ሐዲስ ዓለማየሁ ራሳቸው እስከ መደመምና እስከ መደነቅ ደርሰው የበረከተን ምስጋናን ያቀረቡለት ሲሆን በተጨማሪም ፊርማቸው ያረፈበትን ፍቅር እስከ መቃብርን ሸልመውታል። እኔ ጻፍኩት፣ ወጋየሁ ንጋቱ ግን ነፍስ ዘርቶ ተረከው ብለውም ምስክርነታቸውን ሰጥተውለታል።